ሩሲያ በመካከለኛው ምስራቅ እየጨመረ የመጣው ወታደራዊ ውጥረትን ለመግታትና በኢራን ዙሪያ ያሉ አለመግባባቶችን በዘላቂነት ለመፍታት የዲፕሎማሲያዊ ውይይቶች በአስቸኳይ እንዲጀምሩ ጥሪ አቅርባለች። ይህ የሞስኮ ጥሪ ይፋ የሆነ አሜሪካና እስራኤል በኢራን ስትራቴጂካዊ ተቋማት ላይ የሰነዘሩትን ጥቃት ተከትሎም ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት መግለጫ ሞስኮ በቴሄራንና በዋሽንግተን መካከል የተከሰተውን አዲስ የወታደራዊ ኃይል ፍጥጫ በከፍተኛ ስጋት እንደምትከታተለው ገልጻለች። ሁለቱም ወገኖች ራሳቸውን እንዲገቱና ወደማይመለስ ቀውስ ውስጥ ከመግባት እንዲቆጠቡ ማሳስበዋል። ይህ የሰላም ጥሪ ሩሲያ በመካከለኛው ምስራቅ ያላትን ዲፕሎማሲያዊና ስትራቴጂካዊ ተጽዕኖ ለማስጠበቅ እንዲሁም ቀጠናዊ ትርምሱን ለመግታት የምታደርገው ጥረት የሚያሳይ መሆኑን የዓለም አቀፍ ፖለቲካ ባለሙያዎች ይተነትናሉ። በመካከለኛው ምስራቅ የተቀሰቀሰው ጦርነትና ተያያዥ ውጥረቶች በአሁኑ ወቅት የዓለም አቀፍ የደህንነት ዋነኛ ስጋት መሆናቸውን ቀጥለዋል። በተለይም በኢራን የኒኩሌር መርሃ ግብርና በሆርሙዝ ስትሬትና ባህረ ሰላጤ መዘጋት ዙሪያ ያሉ አለመግባባቶች ቀውሱን ይበልጡ ስብስብና አደገኛ አድርገውታል። ኢራን የዩናይትድ ስቴትስ ከበባና ማዕቀብን ለመቋቋም የዓለም አቀፍ የንግድ መስመር የሆነውን የባህር ወሽመጥ እንደምትዘጋ ስታስገነዝብ፣ አሜሪካ በበኩሏ በኢራን የባህር ትራንስፖርትና የነዳጅ ንግድ ላይ እገዳ ጥላለች። ይህ ፍጥጫ የዓለም አቀፍ የነዳጅ ገበያውንና የቀጠናውን ደህንነት አደጋ ላይ የጣለም ሲሆን ለውይይት የተቀመጠውን የተራዘመ የተኩስ አቁም ስምምነት በተደጋጋሚ የሚከሰቱ ግጭቶች ምክንያትም እየፈረሰ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካ ስትራቴጂካዊ ትኩረት የሚከፋፍል ዓለም አቀፋዊ ቀውስ ነው ሲሉም የገለጹ ቢሆንም ሞስኮ ግጭቱ በአስቸኳይ እንዲቆም ትክክለኛ ፍላጎት እንዳላት በተደጋጋሚ አረጋግጣለች። የዚህ ቀውስ የኢኮኖሚ አንድምታ ከቀጠናው አልፎ መላውን ዓለም እየነካም ይገኛል። የሆርሙዝ ባህረ ሰላጤ በዓለም ላይ የሚጓጓዝ ድፍድፍ ነዳጅ ውስጥ 1/5 ያህሉ የሚያልፍበት ወሳኝ መስመር በመሆኑም እዚህ አካባቢ የሚነሳው ማንኛውም ግጭት የዓለምን የነዳጅ ዋጋ በከፍተኛ ደረጃ እንዲንር ያደርገዋል። የኢኮኖሚ ባለሙያዎች እንደሚጠቁሙት የነዳጅ ዋጋ መጨመር በዓለም አቀፍ ደረጃ አዲስ የዋጋ ግሽበትን ሊቀሰቅስም ይችላል። ይህ የኢኮኖሚ ስጋት በተለይ ለአውሮፓና እስያ ሀገራት ትልቅ ስጋት በመሆኑም የሩሲያ የሰላምና የውይይት ጥሪ በበጎ እንዲመለከቱትና ዲፕሎማሲያዊ ግፊት እንዲያደርጉም በር ከፍቷል። ሩሲያ ውጥረቱን ለማርገብና የኒኩሌር ፍርሃቱን ለመቅረፍ የራሷን የቴክኒክ መፍትሄ ሀሳብ ይፋ አድርጋለች። ፕሬዝዳንት ፑቲን ባቀረቡት ሀሳብ ኢራን ያከማቸቻቸውን በከፍተኛ ደረጃ የበለጸጉ ዩራኒየም ወደ ሩሲያ በማዘዋወር እንዲቀጥል ወይም በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ውሎ ለሰላማዊ አገልግሎት ብቻ እንዲውል ጥሪ መደረግ አለበትም ብለዋል። ይህ አካሄድ እንደ አውሮፓውያን አቆጣጠር በ2015 የተደረሰው የኒኩሌር ስምምነት መነሻ ያደረገም ሲሆን ሩሲያ ቀደም ሲል ይህንን ተግባር በተሳካ ሁኔታ መወጣቷ ይታወሳል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ሲቪል የኒኩሌር ማበልጸግ የኢራን የማይገሰስ መብት መሆኑን በመግለጽ ምዕራባውያን በቴሄራን ላይ የሚያደርጉትን ያልተመጣጠነ ጫናና የተናጠል ማዕቀባት አጥብቀው ተችተዋል። የኢራን ከብሪክስ ህብረት ጋር ያላት ቁርኝት ደግሞ ለቀውሱ አዲስ ዲፕሎማሲ ገጽታንም ሰጥቷል። ኢራን የህብረቱ አባል መሆኗን ተከትሎ የሩሲያና ቻይና ዲፕሎማሲያዊ ጥበቃ ከቀድሞ ይልቅ አሁን ጠንካራ መሆኑ የፖለቲካ ተንታኞች ይገልጻሉ። ሩሲያ ይህንን ጥሪ ያቀረበችው እንደ አንድ ነጠላ ሀገር ብቻ ሳይሆን አዳዲስ የዓለም ሀያላን ሚዛኖችንም ለመፍጠርና የምዕራባውያንን የተናጠል ማዕቀብና የበላይነት ለማክሸፍ በሚንቀሳቀሰው የብሪክስ ማዕቀፍ ውስጥ ሆና በመሆኑ የቴሄራን አቋም በዓለም አቀፍ መድረክ በቀላሉ እንዳይገፋ ትልቅ ጋሻ ሆኖላታል። ኢራን በበኩሏ የሩሲያን የዲፕሎማሲ ጥረት የምታደንቅ ቢሆንም በሉዓላዊነቷ ላይ የሚመጣ ማንኛውንም ጫና እንደማትቀበል ትገልጻለች። የኢራኑ መሪ ከሞስኮ ጋር ባደረጉት ውይይት የሩሲያ አንድነትና አጋርነት ምስጋናቸውን አቅርበዋል። አገራቸው ሉዓላዊነቷን ለማስከበር እንደምትታገልም አስታውቀዋል። ቴሄራን ከአሜሪካ ጋር ለሚደረገው ማንኛውም ድርድር የኢራን ብሔራዊ ጥቅም መከበር እንዳለበትና የዩራኒየም ክምችቷ ዕጣ ፈንታን የመወሰን መብት የራሷ ብቻ መሆኑን ትከራከራለች። ይሁን እንጂ የኢራን ማህበረሰብ በምዕራባውያን ከተገመተው በላይ የውስጥ አንድነት ማጠናከሩንና የአገሪቱ መከላከያ ኃይልን ለመደገፍ ዝግጁ መሆኑን የሩሲያ የደህንነት ምንጮች በተደጋጋሚ ይጠቅሳሉ። በአንጻሩም በአሜሪካና በአውሮፓ ህብረት መካከል በኢራን ጉዳይ ላይ ያለው የአቋም ልዩነትና የውስጥ ፖለቲካ መከፋፈል ሌላው ሊታለፍ የማይችል ነጥብ ነው። ዋሽንግተን እጅግ ጥብቅ የሆኑ ማዕቀቦችንና ወታደራዊ እርምጃዎችን ስትመርጥ፣ አውሮፓ ግን አሁንም የኒኩሌር ስምምነቱን በከፊልም ቢሆን በዲፕሎማሲያዊ መንገድ ማደስ እንደሚፈልጉም ይገልጻሉ። ይህ የምዕራባውያን መከፋፈል የሩሲያን የውይይት ጥሪ ከአውሮፓ ዘንድ ተቀባይነት ሊያገኝ የሚችልበት እድልን የሰፋ ያደርገዋል። ይሁን እንጂ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የኒኩሌር ተቋምና የባሊስቲክ ሚሳኤል መርሃ ግብር ሙሉ በሙሉ እንዲወድም የሚፈልጉ በመሆኑም ይህ በአሜሪካና በእስራኤል መካከል ያለው የፍላጎት ልዩነት በጦርነቱ ሂደት ላይ የራሱን ጥላ አጥልቷል። ከባህላዊ ወታደራዊ ፍጥጫ ባሻገር እየተካሄደ ያለው የሳይበር ጦርነት ውጥረቱን ይበልጥ አሳሳቢ አድርጎታል። በእስራኤልና በኢራን መካከል የሚደረጉ የሳይበር ጥቃቶች በመሰረተ ልማቶች፣ በኒኩሌር ተቋማትና በኮምፒውተር መረቦች ላይ ያነጣጠሩም ናቸው። እነዚህ ዲጂታል ጥቃቶች ቁጥጥሩን ወደማይረግብበትና ይፋዊ ወደሆነ አጠቃላይ ቀጠናዊ ጦርነት የመቀየር እድላቸው ከፍተኛ በመሆኑ የሩሲያ የዲፕሎማሲ ውይይት ጥሪ አሁን ላይ ከመቼውም ጊዜ
ጊዜ በላይ አስገዳጅና ወሳኝ መሆኑን የቴክኖሎጂና የደህንነት ባለሙያዎች ይስማሙበታል። ሌሎች የዓለም አቀፍ ማህበረሰብ አካላትና የቀጠናው ሀገራትም በጉዳዩ ላይ የራሳቸውን ስትራቴጂካዊ ሚና በመጫወት ላይም ናቸው። የተባበሩት መንግስታት የኒኩሌር ተመልካች በኢራን ላይ የሴፍ ጋርድ ተገዥነትን እንድታከብር የሚያስገድድ የውሳኔ ሀሳብ ለማሳለፍ ቢሞክርም ሩሲያና ቻይና ግን ይህንን ውሳኔ በመቃወም ድምጽ ሰጥተውበታል። በሌላ በኩል እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉት የባህረ ሰላጤው ሀገራትም ከዚህ ቀደም ከአሜሪካ ጎን በጽኑ ይቆሙ የነበረ ቢሆንም አሁን ላይ ግን የራሳቸውን የነዳጅ ማጓዣዎችና የኢኮኖሚ ተቋማት ከጥቃት ለመጠበቅ ሲሉ ከኢራን ጋር ቀጥተኛ ሰላም መፍጠርን መርጠዋል። ይህ የባህረ ሰላጤው ሀገራትም አቋም መለወጥ በቀጠናው አዲስ የዲፕሎማሲ መንገድ እየቀሰቀሰ መሆኑንም ያሳያል። ከተለያዩ ዓለም አቀፍ የዜና ምንጮች የተሰበሰቡ መረጃዎች እንደሚያሳዩት በመካከለኛው ምስራቅ ያለው የኃይል ሚዛን እጅግ አሳሳቢ ደረጃ ላይ ይገኛል። ሩሲያ የኢራን ሉዓላዊነትን በመደገፍና የዩራኒየም ክምችቷን ወደ ራሷ በመውሰድ ዲፕሎማሲያዊ መፍትሄ ለማምጣት ብትጥርም በአሜሪካ ወታደራዊ ዛቻና በኢራን ጥብቅ ብሔራዊ ጥቅሞች መከበር ቅድመ ሁኔታዎች መካከል ያለው ከፍተኛ የመተማመን ችግር ቀጠናውን ወደ በረታ የጦርነት አዘቅት ውስጥ እየከተተው መሆኑን ባለሙያዎች ይስማሙበታል። በመጨረሻም ግጭቱ ወደ ከረረ ደረጃ ከተሸጋገረ ሊያስከትል የሚችለው የሰብአዊ መብት ቀውስና ለዓለም አቀፍ ማህበረሰቡን ስጋት ላይ ጥሎታል። ጦርነቱ ከተባባሰ በሚሊዮን የሚቆጠሩ ሰላማዊ ሰዎች ለስደት፣ ለአካል ጉዳትና ለራብም ሊዳረጉ ይችላሉ። ይህ ደግሞ በተለይም ወደ አውሮፓና ጎረቤት ሀገራት አዲስ የስደተኞች ማዕበል ሊያስከትል ስለሚችል የሩሲያ ጥሪ ከፖለቲካ ፋይዳው ባሻገር የሰብአዊ ትልቅ ትርጉም እንዳለውም ይነገራል። የጂኦፖለቲካል ባለሙያዎች እንደሚተነትኑት የሩሲያ ሚና በኢራን ጉዳይ ውስጥ ስትራቴጂካዊ ጥንቃቄ የተላበሰም ሲሆን በመካከለኛው ምስራቅ ያለው ውጥረት ዘላቂ መፍትሄ የሚያገኘው ሀያላን ሀገራት ከትርክቶች ወጥተው የኢራን ብሔራዊ ጥቅም ያከበረና የቀጠናውን ሀገራት ስጋት የቀነሰ ተጨባጭ የጠረጴዛ ዙሪያ ውይይት ሲጀምሩ ብቻ እንደሆነም የሞስኮ ይፋዊ አቋም ያሳያል።